ስሜ ትዕግስት ይባላል። የመጣሁት ተወልጄ ያደግኩት ባህር ዳር ከተማ ነው። የጆሮ ማዳመጫን ከመጀመሬ በፊት ገና በልጅነቴ ነበር የታወቀ ችግር እንደነበረብኝ። ገና በ3 ዓመቴ ነበር ቤተሰቦቼ ያወቁት። ከዛ በኋላ ወዲያው ነበር ወደ ሕክምና ክትትል የጀመርኩት። ጥቁር አንበሳ ጳውሎስ ሆስፒታል ረዥም ዓመት ክትትል አድርጌያለሁ። ኦልሞስት እስከ 14 ዓመቴ ክትትል አድርጌ ነበር ችግሩ እስከሚታወቅ ድረስ ማለት ነው። በዛ ሰዓት እንደዛም ክትትል እያደረኩኝ የትምህርት ቆይታዬ አልተቋረጠም ነበረ። ክላስ ውስጥ በጣም አስቸጋሪ ነበር ማለት እያንዳንዱን ነገር አልሰማሁም። መምህሩ የሚለውን ነገር ለእኔ ብቻ ብሎ አይደገምልኝም ክላስ። ስለዚህ ያለኝ አማራጭ በራሴ ኤክሰርሳይዝ ማድረግ ነበር። አዲስ ሰው ጋር ለመሄድ ለመቀራረብ ወይም አዲስ ቦታ ሄጄ ብዙም ኢንተረስቱ የለኝም። ኮንፊደንስን ኦልሬዲ በቃ ገሎት ነበረ። ምንም ነገር እሰራለሁ ድንገት ባይሰማኝ እነሱ የሚሉኝ ነገር ምናምን ፍራቻ ነበረኝ ከውስጤና ከሰው ጋር ብሎ አልቀር የነበረ በቃ ይሄ ብቸኛ አይነት ላይፍ ነበር የምኖረው የነበረ እና በቃ ይሄ ብቻዬን ማሳለፍ የምወድ አይነት ሰው ነበርኩ። በጣም የጎዳኝና እስከዛሬ ድረስ የማረሰው ሳይኮሎጂካሊ በጣም የተጎዳሁበት የሰው ንግግር ነበረ በዛ ሰዓት። እና አዲስ መምህር ነበረ ትምህርት ቤታችን ውስጥ። እንዳልኩሽ ብቻዬን ነበርኩ ብዙ ጊዜ ማሳለፈው ብቻዬን ነበርና ወደ ክላስ ግቡ የሚለው ደወል ሲደወል አልሰማሁትም ነበር። እና እኔ ቁጭ ብዬ የክላሴን ጨዋታ እየተጫወትኩኝ ነበረ በዛ ሰዓት። ከዛ ግን መምህሩ መጥቶ ላይክ አንቺ ደርደር ነሽ እንዴ ምን አሰሚም ግን ያውን ብሎ እንትና ተጮህብኝ ነገር በጣምና በጣም ጻልስ ነበርኩኝ። በቃ ምንም አላልኩትም። እሺ ብዬ ገባ። ቤት እስከምደርስ በቃ እያለቀስኩ ነበር ነው ያ ነገር የሆነ በዛና አይምሬ በጣም ይመላለስብኝ ነበር። ለምንድን ነው የማልሰማው? ለምንድን ከሌሎች ተማሪዎች የተለየሁት? መፍትሄ ያገኘሁለት ለዚህ ችግር 8ኛ ክፍል ጨርሼ ወደ 9ኛ ክፍል ከተሸጋገርኩ በኋላ ነበረ። እንዳልኩሽ በጣም ረዥም ዓመት ክትትል አደርግ ነበረ። በመጨረሻ ሰዓት እስከ ሰርጀሪ ድረስ ሙከራ አድርጌ ነበረ፣ ግን አልሆነም ነበር። ስለዚህ መጨረሻ ላይ የነበረው መፍትሄ የተገኘው ሂሪንግ ኤድ መጠቀም ነበረ። ስለዚህ ያው 2005 አካባቢ ነበረ ወደዚህ ሂሪንግ ኤድ ሴንተር የመጣሁት ወደ ኢስት አፍሪካ። በሰዓት ነው ለእኔ መፍትሄ ያገኘሁለት ብዬ አሰብኩት። እርግጠኛ የሚሆንኩት በዛ ሰዓት ነበረ ማለት ሂሪንግ ኤድ ከለበስኩ በኋላ ማድረግ ከጀመርኩ በኋላ ብዙ ነገሮች ተቀይረዋል። በጣም በቃ ከዚህ በፊት የነበሩ ላይፌ በሙሉ ነው የተቀየረ ማለት ይቻላል። ሌላው እንኳን ቢቀር ጓደኞቼ ጋር እንደተሰብስበው አብሮ መጫወትን እየሰማቸው እኩል አብሬ መጫወትን የሚያክል ነገር አልነበረም። በልጅነት ያጣሁት የነበረውን ነገር በዛ ሰዓት አግኝቼው ነበረ። ሁለተኛ ነገር ትምህርት ቤት ውስጥ አስተማሪ የሚለውን ነገር ሰምቼ መጻፍ የሚባለው ነገር ኤክስፔሪየንስ ያደረኩት በዛ ሰዓት ነበረ። ከባድ ነበረ። የመጀመሪያ ስለነበረ በጣም ከብዶኝ ነበረ። እውነት ድምጽ እየሰማሁ ነው ጆይስ ጆሮዬ ድምጽ እየሰማሁ ነው እንትን አይደለም ነበረና ከባድ ነበረ። የመጀመሪያዎች ስፔሻሊ የመጀመሪያ 1 ዓመት ትንሽ ይከብድ ነበረ። የመስማት ችግር ላለባቸው ሰዎች ወይም ደግሞ ቤተሰቦች ልጆቻቸው እንደ አይነት ችግር አለባቸው ብለው እንዳለባቸው የሚያውቁ ቤተሰቦች ካሉ አንደኛ መደበቅ አስፈላጊ አይደለም። ወደ ሕክምና ቦታዎች መውጣት አለባቸው። ልጆቻቸው ማግኘት ያለባቸውን ነገር እንዲያገኙ ኦፖርቹኒቲ መክፈት አለባቸው እነሱና እኔ ቤተሰቦቼ የተጠቀምኩት ቤተሰቦቼ ስላወጡኝ ባያወጡኝ እኔ እዚህ ደረጃ አልደርስም ነበረ ዛሬ።